ሰላም ቤተሰብ እንደምን አላችሁ? እንደናችሁ? እኔ ደህና ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። ምንድነው በሶሻል ሚዲያ ላይ ሰሞኑን በናሂና ውብዬ መካከል ላይ እየተፈጠረ ያለው ነገር ትወና መስሎኝ እያየሁኝ ነበረ። ግን 80% ድራማ ነው ብዬ አምኛለሁ። 20% ደግሞ እውነት ሊሆን ይችላል በሚለው እየሄድኩ ነው። እንደዛ ደግሞ 20% እንደዛ እውነት ሊሆን ይችላል ብዬ ያሰብኩበት እነ ፍሬዳጊ ዩቲዩበሮች መተው እውነት እንደሆነ የተፈጠረው ነገር እንደሚያሳዝን ሲገልጹ፣ እንዲሁም ደግሞ አሁን ላይ ውብዬ ነፍሰ ጡር ሆና ባለችበት ሰዓት እንደዛ አይነት ፕራንክ ይደረጋል ብዬ ስለማላስብ በጣምም ደግሞ አስፈላጊ የሆነበት እንትን አጋጣሚ አይታየኝም። አሁን ላይ እቺ ልጅ ፕራንክ በዚህ ልክ ሊደረግ ይችላል ብዬ ስለማላስብ እውነት ሊሆን ይችላል ብዬ እንዳምን አድርጎኛል። ሌላው ደግሞ 80% ደግሞ ድራማ ነው እንድል ነገሩን ያደረገኝ ናሂ ጋ ያለው ሪያክሽን፣ ሄሉ ጋር መጀመሪያ ሄሉ ከውብዬ ጋር ከእሷ ጎን ሆና ነበረ ስትከራከር ናሂን ስትቆጣ ምናምን የነበረው። አሁን ላይ ደግሞ ከውብዬ ጎን ሳይሆን ከወንድሟ ጎን ሆና ከልጅቱ አጠገብ ሆና ልጅቱን በመደገፍ ሀሳቧን በመደገፍ የምታደርገው ሪያክሽኗ እውነት ላይሆን ይችላል፣ ድራማ ሊሆን ይችላል የሚለው እንዳስብ አድርጎኛል። እኒሃው ትልቁን ነገር ልታስቡት የምፈልገው ነገር በሰው ጉዳይ ገብታችሁ ከመጨነቅ ይልቅ እነሱ ስራቸውን እየሰሩ ሊሆን ስለሚችል ብዙዎቻችን እንደዚህ አብዝተን ባንጨነቅ ለማለት ነው። ዩቲዩበሮች ናቸው። ዩቲዩበር የሆነ ቀዝቀዝ የሚልበት ታይም አለ። ሁሉም ሰው ተነጋግሮ ለሁሉም ለጋራ አድርገው ሊሰሩት ፈልገው ሊሆን ይችላል። እነ ፍሬዳጊ በዚች ሰበብ ሊሰሩ አስበው ይሆናል። እነዛም ልጆች ደግሞ ቫይራል መውጣት ፈልገው ሊሆን ይችላል ይህን አይዲያ ያመጡት። ውብዬም ልታቅ ትችላለች፣ የድራማው አንድ አካል ልትሆን ትችላለች የሚል ሀሳብ አለኝ። እንደዛ ካልሆነ በጣም ያሳፍራል። እውነትም ከሆነ ደግሞ እውነት ከተአመመ ጎን እንጂ ከተጎዳ ጎን መሆን እንጂ ለውብዬ ደግፋችሁ የሆነ ናሂ ጥፋት እንኳን ቢኖርበት ለሱ ነው ማዘን የሚገባ። ምክንያቱም ሰው ወዶ አይታመምም። ሰው ወዶ በትዳሩ ላይ አይማግጥም። የሆነ ነገር ሰይጣናዊም ሆነ የሰውም ግፊት ሆነ የስጋም ግፊት ሆነ የሆነ ነገር ይኖርበታል እና በዚህን ሰዓት ነው ከሱ ጎን ሊቆም የሚገባል። ምክንያቱም ብዙዎቻችሁ ከውብዬ ጎን መሆን አለብን፣ ውብዬ ማገዝ አለብን የምትሉ ብዙዎቻችሁን ስላየው በኮሜንት ከታመመ ጎን ነው። ሕክምና የሚያስፈልገው የታመመ ሰው ነው እና ከሱ ጎን ነው ሊኮን የሚገባው። ሰው ያልታመመን ሰው ምን እርዳታ ያስፈልገዋል? የታመመው ከቤቱ የወጣን ነው ወደ ቤቱ እንዲመለስ ማድረግ ያለብን።